አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ የዩቲዩብ ቤተሰቦቼ። ዛሬ እንግዲህ በአንድ አዲስ ስራ መጥቼላችኋለሁ ማለት ነው። እሱም ደግሞ ለእናንተ የሚጠቅም ነገር ነው ማለት ነው ውዶችዬ። እንዴት መሰላችሁ? በመዳም ቤት ሆናችሁ የምትሰሩ ጠለብ ልጆች በተለይ ለእናንተ በጣም ነው የሚጠቅመውና ቀስ ብላችሁና ተረጋግታችሁ ለመስማት ሞክሩ ማለት ነው ውዶችዬ። ዛሬ እንግዲህ በምን አይዲያ ነው የመጣሽ ካላችሁኝ ይቺ ነገር በዚች ነው ማለት ነው የመጣሁላችሁ ማለት ነው ውዶችዬ። እሱ ምንድን ነው ማለት ነው? ይህን ነገር አንዳንዶቻችሁ ማታውቁ ልጆች አላችሁ ማለት ነው። ለዛ ነው ማለት ነው። እና ደግሞ ዩቱብ ላይ ጠፍቻለሁ አይደለም ኢንሻአላህ ወላሂ ሰሞኑን ያው ትንሽ ማሞኝ ነበረ። በዓል ነበር ደግሞ ሙስሊሞች እንኳን አደረሳችሁ ብያለሁ። የኔ ውዶች ኢንሻአላህ የኢድ ልመጣ እችላለሁኝ። ደግሞ ካልመጣሁም እንኳን አደረሳችሁ ብያለሁ በዚሁ አጋጣሚ እህት ወንድሞቼ። እና ኢንሻአላህ ወላሂ ቶሎ ለመምጣት እሞክራለሁ ማለት ነው። እና በግጥም በሰራሁት ቪዲዮ ላይ ደግሞ አንዲት እህቴ ለአባቴ ግጠሚልኝ ያልሽ ልጅ አለሽ። ኢንሻአላህ እሺ ነው ስላልተመቻቸልኝ ብቻ ነው ያልመጣሁት ማለት ነው። ኢንሻአላህ እገጥምልሻለሁ ማለት ነው። እና ደግሞ ማለት ነው ያው ትንሽ ድምፄ እንትን ብሎብኝ ስለነበረ ጉፋንም በዛ ላይ አንዳንድ ህመም ስለነበረ ለዛ ነበር ማለት ነው እህቴ። እና ኢንሻአላህ እመጣለሁ ማለት ነው። ግን ሙቀት እንዴት ይዟቸዋል? እኛ ጋር በጣም አልቻልኩት። በጣም ነው የሚሞቀውና ለዛ ነው ማለት ነው ውዶችዬ። እና ወደ መጣሁበት ዛሬ አይዲያ ስገባ ምን መሰላችሁ ውዶችዬ፣ ገና እንደመጣችሁ 2 ወር ወይም 3 ወር ሲሆናችሁ ከመዳም ጋር ይሄን ነገር አሰሩልኝ ብላችሁ ደጋግማችሁ ጠይቁ ማለት ነው። ለምን ይጠቅመናል? ምንድን ነው ካላችሁ ይሄ ኢቃማ ወይም ደግሞ መታወቂያ የመኖሪያ ፍቃድ ነው። እና ይህን ነገር ካልያዛችሁ ከባድ ነው። ሐኪም ቤት ብትታመሙ መታከም አትችሉም፣ አይወስዷችሁም። በብር ላናሳክማችሁ እንችላለን ይላችኋል። ግን ነገር ግን ደግሞ አይፈልጉም፣ ደህና ሐኪም ቤት አይወስዷችሁም። ደግሞ ሁለተኛ ነገር ደግሞ ወደ አገር ስትገቡ በጣም ነው የሚያስቸግረው። እነሱ ነው የምላችሁ። እና ትንሽ ስለሚከብድ እንደዛ አድርጉ ለማለት ያክል ነው። እንዴት መሰላችሁ? ይሄን አይዲያ ላመጣ የፈለኩት የሆነች ጓደኛ የነበረች እዚህ አብራኝ የምትሰራው ልጅ እና ኢቃማ አልወጣላትም። ሳይወጣላት 2 ዓመት ነው የሰራችው። ጨርሳ አሁን ወደ አገር ልትገባ ነበር ማለት ነው። ወደ አገር ልትገባ ስትል ነገር ግን ከሰውየዋ ጋር በአንዳንድ ነገር ተረባበሹ። ሲረባበሹ ምንድን ነው ያላት? ወስጄ ኤርፖርት እጥልሻለሁ፣ ከዛ ትይዣዣለሽ። አስባችሁታል? ተይዛ እስር ቤት ገብታ ምንም ነገር ሳትይዝ ወደ ሀገሯ ሊያስገባት ማለት ነው። 2 ዓመት ሙሉ ሰርታ። እንደዛ ከሚሆን ይልቅ ኢቃማችሁን 3 ወር እስከሞላችሁ ድረስ ያን ያህል ኖርማል ነው። ግን ከ3 ወር በኋላ ግዴታ አሰሩልኝ የት አለ ማለት አለባችሁ። እሷን በእርግጥ ጠይቄያለሁ አለች። ጠይቃ ግን ተሰርቶልሻል ነው ያሉት። ምንድን ነው ያላት? ተሰርቶልሻል። ስለዚህ እናንተም ደጋግማችሁ ለመጠየቅ ሞክሩ ማለት ነው። ይሄ ነገር ከሌላችሁ ደጋግሜ ነው የምነግራችሁ፣ ነፃነታችሁን አታገኙም። ብትያዙ እንደዚህ በአጋጣሚ በወጣችሁበት እንኳን ብትያዙ ወደ አገር ነው የምትገቡት፣ ተይዛችሁ ማለት ነው ለፍታችሁ። እና እሷ ልጅ አሁን ወላሂ በጣም ተጨናንቃ ነው ያለችው። አሁንም ስትገባ ወደ ሀገር እንዴት አድርገው ነው የሚያስገቧት? እዚህ ሀገር ለ5 ምናምን ዓመት ታግዳ ማለት ነው ፈርማ፣ ልክ እንደዛው እንደ ህገ ወጥ ማለት ነው የምትገባው። እና ግን በ1000 ብር በህጋዊ መንገድ ነው ስትሰራ በአንድ ቤት ውስጥ የከረመችው። እና በጣም የሚያሳዝነው የምር እውነት ለመናገር እና ውዶች ይሄን ለማለት ያክል ነው። ተጠንቀቁ፣ ራሳችሁን ጠብቁ ማለት ነው። አሁን ደግሞ ሙቀት ነው ወላሂ በጣም ይከብዳል። ነገር ግን እንግዲህ ምንም ማድረግ አንችልም፣ እንችላለን ማለት ነው ውዶች። በያላችሁበት ሰላማችሁ ብዝት ይበልልኝ። ይሄን ለማለት ያክል ነው። ያው እንግዲህ ያው የሰማነው ማካፈል እንትንነት አይልም ብዬ ነው። እና አበረታቱ ማለት ነው። እኔም ደግሞ በሀሳብ አስተያየታችሁን በኮሜንት እጠብቃለሁ ማለት ነው። እወዳችኋለሁኝ። ለሙስሊም እህቶችና ለሙስሊም ወንድሞቼ ደግሞ እንኳን አደረሳችሁ በድጋሚ ኢድ ሙባረክ ብያለሁኝ። ለአረፋ በዓል ማለት ነው ውዶችዬ። መልካም የአረፋ በዓል ይሆንላችሁ ኢንሻአላህ። ከተመቻቸልኝ እመጣለሁ፣ ካልተመቻቸልኝ ደግሞ ባይ ባይ።